ሳይኮሎጂካል ሰርቪስ ትሬኒንግ ሴንተር ወይም ደግሞ እፎይታ ስነ ልቦና አገልግሎትና ስልጠና ማዕከል። ዛሬ በዚህኛው ቪዲዮ ላጋራችሁ የወደድኩት ኤአይ እንዴት የሰውን ልጅ አስተሳሰብ፣ ባህሪ፣ ጭንቅላት ኢንፍሉዌንስ እያደረገ እንደሆነ 3 ነጥቦችን እነግራችኋለሁ። ታውቁት እንግዲህ ኤአይ በህይወታችን ውስጥ ብዙ ነገሮችን ለመረዳት እንጠቀምበታለን። አት ዘ ሴም ታይም ደግሞ ሳይታወቀን ወደ ልክ ወዳልሆኑ ልምዶች ደግሞ እየሄድን ነው። የመጀመሪያው ልምዳችን ኤአይን ትረስት ማድረግ፣ ኤአዩ የነገረን ነገር ማመን። ስለዚህ ለእያንዳንዱ ሀሳብ ወይም ለሚያስቀ ኤአይ ብለን ኤአይን ኮንፊርም እንዲያደርግልን መፈለግ ነው። ይሄ ምን ያደርጋል? አንደኛ ጥገኛ እንድንሆን ያደርጋል። ሁለተኛ ነገር ደግሞ ለነገሮች ያለንን እውነታው ድረስ ለመሄድ ወይም ለመረዳት ያለንን ጥረት ያዳክመዋል ማለት ነው። ሁለተኛው ነጥብ ደግሞ ትኩረት የማድረግና የማስታወስ አቅማችንን ይቀንሳል። ሶስተኛው ነገር ደግሞ ኢምፓቲ እንዳይኖረን ያደርጋል። ሌላኛው የመጨረሻው አንድ የምትጨምርላችሁ ነጥብ ኤአይ የመፍጠር ችሎታችንን ያዘገያል። ምክንያቱም አሁን ኤአይን ተጠቅመው ሰዎች የተለያዩ ኪነ ጥበባዊ ስራዎችን ይሰራሉ፣ ሙዚቃ ይሰራሉ፣ ሌሎች ነገሮችንም ይሰራሉ። ኦፍኮርስ እንደ ክሬቲቪቲ ሊወስዱት ይችላሉ። ቢካዝ ኤአይ ራሱ የሚጠይቀው እንደሚያደርግ የሚጠይቀው ስኪል ስላለ ማለት ነው። ነገር ግን የሰው ልጅ አይምሮን ተጠቅሞ ክሬት የሚያደርገው ነገር ሲኖር ኢሞሽንስ አሉት፣ ትክክል የሆኑ ኤሪያሶች አሉት። ለምሳሌ ሙዚቃ ሲሰራ እንዴት ሰራው፣ ዳይናሚክሱ፣ ግጥሙ፣ ከዛ ደግሞ አሬንጅመንቱ፣ ሚክሲንጉ፣ ከዛ ደግሞ የሰውየው ኔቸር እንዴት አድርጎ ነው የገለጸው ብለን ደግሞ በጣም ብዙ ነገሮችን ጥናት እናደርጋለን። ሰውየው ላይ ራሱ አይደለም እነሱ ስሜቶች ሙዚቃ ማለት ተሰርቶ ስንሰማ ይጋቡብናል። ሪል የሆነ ለምሳሌ የቴዎድሮስ ታደሰ ውባለም ናፈቅሽኝን ስንሰማ ሁላችንም አገራችን ትናፍቀናለች። የትኛው ሀገር ናት የተገለጸችው እዛ ሙዚቃ ውስጥ? ስለዚህ እሱ ስሜት ይጋባብናል። ምክንያቱም ሪል የሆነ ሰው ስለሆነ ኤክስፔሪየንስ አድርጎ የዘፈነው ማለት ነው። ኤአይ ላይ ስትሰሙ ግን በጣም የደረቀ ሙዚቃ ነው የሚሆነው፣ ስሜት የሌለው ግጥምና መሳሪያ ያጀበው ብቻ ይሆናል። ምንድን ነው እያልኳቸው ያለሁት ክሬቲቪቲ ላይ ሪል ኤክስፔሪየንሶች ይካተታሉ። ሰውን የመያዝ አቅም በዛ በተክሬት በተደረገው ነገር ላይ ሰውን ማስተማር ከሆነ የተፈለገው ያስተምረናል። ፊል እንድናረገው ነገሮችን እውቅና እንድንሰጣቸው ከሆነ የተፈለገው እንደዛ እውቅና እንድንሰጣቸው ያደርጋል። ክሬቲቪቲን ይጎዳል። እንደውም ትናንትና አንድ ፕሮግራም ተጋብዤ ነበረ። መድህን ይባላል። በጣም ጎበዝ ዲሲፕሊን የሆነ ሙዚቀኛ ነው። ዩኒቨርሲቲዎች ላይ ያስተምራል። የራሱ ፈንኪ የሚባል ሚውዚክ ስኩል አለ ወደ ሴምሲ አካባቢ እና እሱ ሪሰርቾችን ይሰራል። አክቹዋሊ ማስተርሱንም የሰራው ኢዴም ሙዚቃ ላይ ስለነበረ ኤአይ ኢን ሚውዚክ የሚል ነበረ ትላንትና የነበረው እና በጣም ኢንትረስቲንግ ነገሮች ተነስተዋል። በጣም ትልልቅ የሙዚቃ ባለሙያዎች አቴንድ ያደረጉበት ፕሮግራም ነበረ። ምንድነው የነበረው? ሰዎች ሙዚቃን ለመስራት የሚያደርጉበት ኢገርነስ እንዲቀንስ ያደርጋል። አብዛኛው የሰዎችን ፈጠራ ኤአይ እየተጠቀመ ስለሆነ ማለት ነው። ሌላኛው ነገር ሲነሳ የነበረው ነገር ኤአይ ሙዚቃውን እንዴት እንደሰራ እዚህ ጋር እኮ የተጠቀሙ ይሄንን ነው ወይም ደግሞ እገሌ የሚባል ሙዚቀኛ ነው ይሄን የተጫወተው የሚል ክሬዲት የለውም። እንዴት እንደሰራው አይታወቅም። ሰዎች ሊማሩበት አይችሉም። ነገር ግን ሪል ሙዚቃ ላይ ደግሞ ሰዎቹ ራሱ መተው ፐርፎርም እንዲያደርጉና እንዲጠየቁ እንዲጠኑ እኮ ይሆናል አይደል? የሚጠኑ እኮ ብዙ ሙዚቃዎች አሉ። እንዲህ አይነት ነገሮች ሲነሱ ነበረ። በሌላ መንገድም አንዛይቲን ይፈጥራል። ኤአይ ሰዎችን እየተካ ነው ማለት ነው። ስለዚህ ሰዎች ከፊልዱ የመውጣት ነገር ይኖራቸዋል። ይሄ ደግሞ ባህላችንን፣ አስተሳሰባችንን በባህላችን ውስጥ አንዱ የሚገነባበት መንገድ ስለሆነ አስተሳሰባችንን፣ ባህላችንን፣ ትውስታዎቻችንን ዲስቶርት ያደርግና የኤአይ ባህል ያለው ሀገር ወይም ዘመን እንድንሆን ያደርጋል ማለት ነው። መልካሙን ሁሉ እመኛለሁ።